ሰላም ውድ የስፖርት ላውንጅ ቤተሰቦቻችን እንዴት ቆያችሁ? ስፖርት ላውንጅ ተጀምሯል። የተለያዩ ስፖርታዊ ጉዳዮችን በዚህ ቻናል በየዕለቱ ትሰማላችሁ። አዳዲስ ትኩስና ወቅታዊ ስፖርታዊ መረጃዎችን በላውንጃችን እንመግባለን። እናንተ ታዲያ ቻናሉን ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። በየዕለቱ ከአርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሪያል ማድሪድ፣ ማንቸስተር ሲቲ እንደዚሁም ሌሎችን በርካታ ስፖርታዊ ጉዳዮች የሚነሱበት ቻናል ነው። እንደዚሁም ደግሞ ከዓለም ዋንጫ ጋር የተያዙ ወቅታዊ ስፖርታዊ መረጃዎችን በየዕለቱ እናሰማችኋለን በዚህ ቻናል። ታዲያ ቻናላችን አዳዲስ ሆናችሁ ቤተሰቦቻችንና መረጃውን ሰምታችሁ ወደዳችሁ ቤተሰቦቻችን ቻናሉን ላይክና ሰብስክራይብ ማድረግ እንዳይረሳ። ወደ ዛሬ ጉዳዮቻችን ስናመራ በርካታ ጉዳዮችን ነው የምናነሳው። ከሰሞኑ በሞሮኮ ብሔራዊ ቡድን በጣም አስደናቂ እንቅስቃሴ ያሳየው ተጫዋች ከበርካታ ክለቦች ጋር ስሙ እየተነሳ ነው የሚገኘው። በተለይ አርሰናል ተጫዋቹን ለማግኘት መቃረቡ እየተሰማ ነው የሚገኘው። ማንቸስተር ዩናይትድና ሩበን አሞሪምን የሚያገናኝ አንድ መረጃ ወጥቷል። ማርክ ኩኩሪያ ወደ ሪያል ማድሪድ ለመዛወር ተስማምቷል። ሌሎችም በርካታ የዝውውር ጉዳዮች አሉን። በቀጥታ ወደ ስፖርታዊ መረጃዎቻችን እናመራለን። አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው ወጣቱ ሞሮኮ ተጫዋች አዩብ ቡአሊ ወደ አርሰናል ሊያመራ እንደሚችል የሚያሳዩ ሪፖርቶች እየወጡ ነው የሚገኙት። አርሰናል የሊሉን ሞሮኮዊ አማካይ አዩብ ቡአሊ ለማስፈረም እየሰራ እንደሚገኝ ስካይ ስፖርት ዘግቧል። የ18 ዓመቱ ታዳጊ ሞሮኮ ከብራዚል ጋር አቻ በተለያየችበት የ2026 ዓለም ዋንጫ የምድብ ጨዋታ ላይ አስደናቂ ብቃት ማሳየቱን ተከትሎ መነጋገሪያ መሆኑ ይታወቃል። እንደ ስካይ ስፖርት ዘገባ አርሰናል ቡአሊን ከአንድ ዓመት በላይ ሲከታተል የቆየ ሲሆን አሁን ላይ እሱን ለማስፈረም የሚያደርገውን ጥረት አጠናክሯል። አሰልጣኝ ሚኬል አርቴታ ይህንን ታዳጊ ለመሃል ሜዳው ክፍል የወደፊት እቅድ እጅግ አስፈላጊ አድርገው እንደሚመለከቱት ተነግሯል። ሊል ለታዳጊው 70 ሚሊዮን ዩሮ ገደማ እየጠየቀ ሲሆን ፓሪስ ጀርመንና ቼልሲም ተጫዋቹን የማስፈረም ፍላጎት ያላቸው ክለቦች ናቸው። አርሰናል ከዓለም ዋንጫው በኋላ ከተጫዋቹ ጋር ተጨማሪ ንግግሮችን እንደሚያደርግም በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። ሌላኛው የሊቨርፑል ስራ አስፈጻሚዎችም አዩብ ቡአሊን በልዩ ሁኔታ ለመከታተል ኒውዮርክ ወደሚገኘው የሜት ላይፍ ስታዲየም መጓዛቸው ተነግሯል። ሊቨርፑሎች ከላሚን ካማራና ከሌሎች ተጫዋቾች ጋር በመሆን እሱን በእጩ የዝውውር ዝርዝራቸው ውስጥ ማካተታቸውን የተነገረው። ቅድም እንዳነሳሁት ፔዤ፣ ቶተናም፣ ሌሎችን በርካታ ክለቦች ይህንን ተጫዋች በቅርበት እየተከታተሉ እንደሆነ እየተዘገበ ይገኛል። ባየር ሙኒክ ሚኬል ኦሊሴን በክለቡ ለማቆየት በአመት 25 ሚሊዮን ዩሮ የሚያስገኝ አዲስ ውል እያዘጋጀለት ነው የሚል መረጃ ወጥቷል። ክለቡ የፈረንሳይን የክንፍ አጥቂ ውል እስከ ሰኔ 2031 ለማራዘም ያቀረበው ይህ አዲስ ጥያቄ በአሁኑ ወቅት የሚያገኘውን ደሞዝ እጥፍ የሚያደርግለት ሲሆን በባየር ሙኒክ ውስጥ ከፍተኛ ተከፋይ ከሆኑ ተጫዋቾች ተርታ ያሰልፈዋል ሲል ቢል ዘግቧል። ማንቸስተር ሲቲ ደግሞ ከጆስኮ ግቫርዲዮል ጋር በቅርቡ አዲስ ስምምነት ለማድረግ ሙሉ እምነት አለው። አዲሱ ውል የተሻሻለ ደሞዝን ጨምሮ እስከ 2032 ድረስ የሚቆይ ሲሆን ማንቸስተር ሲቲ የመጨረሻውን አረንጓዴ መብራት በመጠባበቅ ላይ በመሆናቸው ስምምነቱ አሁን ላይ ሙሉ በሙሉ መጠናቀቁን እንደሚያምኑ ነው የተነገረው። ሪያል ማድሪድ ለሳምንታት ጥረት ሲያደርግ የነበረ ቢሆንም አሁን ላይ ግን ሲቲዎች ተስፋ ማድረጋቸውን ፋብሪዚዮ ሮማኖ ያወጣው መረጃ ያሳያል። ሪያል ማድሪድ ማርክ ኩኩሪያን ለማስፈረም ስምምነት ላይ መድረሱ እየተሰማ ነው የሚገኘው። ሪያል ማድሪድና ቼልሲ ስፔናዊን የግራ ተከላካይ ማርክ ኩኩሪያን ወደ ሳንቲያጎ በርናቦን ለማዛወር በሚደረገው ድርድር ላይ የቃል ስምምነት ላይ መድረሳቸው ተሰምቷል። ዝውውሩ በታዋቂው የስፖርት ጋዜጠኛ ፋብሪዚዮ ሮማኖ እሁድ ዕለት ይፋ የተደረገ ሲሆን ይህም ኩኩሪያን በሪያል ማድሪድ ታሪክ ውዱ የግራ ተከላካይ እንደሚያደርገው ነው የተነገረው። እንደዛ አትሌቲክ ዘገባ ከሆነ ሪያል ማድሪድ ለ27 ዓመቱ ተከላካይ እስከ $69 ሚሊዮን ወይም 60 ሚሊዮን ዩሮ ያወጣል። ይህም የ55 ሚሊዮን ዩሮ የማሳለፊያ ዋጋና 5 ሚሊዮን ዩሮ ደግሞ ተጨማሪ ቦነስን ያካተተ ነው። ኩኩሪያ በቼልሲ በነበረው የ2025-26 የውድድር ዘመን በክለቡ ያልተለመደ አካሄድ ላይ ቅሬታ ካቀረበ በኋላ በስታንፎርድ ብሪጅ ያለው ቆይታ አጠራጣሪ ሆኖ ቆይቷል። ምንም እንኳን ቼልሲ ሻቢ አሎንሶን በአዲስ አሰልጣኝነት ቢቀጥርም የሪያል ማድሪድ ጥያቄ ግን ተጫዋቹን ይበልጥ ሳቢ ሆኖ አግኝቶታል። ወደ ሪያል ማድሪድ በቅርቡ የተመለሱት አንጋፋ አሰልጣኝ ጆዜ ሞሪኒዮ ባለፈው የውድድር ዘመን በማድሪድ በኩል ትልቅ ክፍተት የነበረበትን የግራ ተከላካይ መስመር ለመሙላት ኩኩሪያን ተመራጭ ኢላማቸው አድርገውታል። ማድሪድ ይህንን ዝውውር ለመፈጸም የኩኩሪያ የቀድሞ ክለብ ባርሴሎናን፣ አትሌቲኮ ማድሪድንና ማንቸስተር ሲቲን መፎካከር ነበረበት። ይህ ዝውውር ማርክ ኩኩሪያ በዓለም እግር ኳስ ታሪክ ውስጥ በሁለት የተለያዩ ክለቦች ውድ የግራ ተከላካይ ዝርዝር ውስጥ እንዲገባ አድርጎታል። ከዚህ ቀደም የተደረጉ የግራ መስመር ተመላላሾችን ውድ ዋጋ ስንመለከት ሉካስ ሄርናንዴስ ከአትሌቲኮ ወደ ባየርን ያደረገው የ92 ሚሊዮን ዶላር ዝውውር ይጠቀሳል። ከዛ ውጭ ማርክ ኩኩሪያ ከብራይተን ወደ ቼልሲ ያደረገው የ75 ሚሊዮን ዶላር እንደዚሁ ማርክ
ኩኩሪያ ከቼልሲ ወደ ሪያል ማድሪድ አሁን ላይ በ69 ሚሊዮን ዶላር የተዘዋወረበት የሚጠቀስ ነው። ስለዚህ ሶስተኛ ላይ ነው የሚቀመጠው ማርክ ኩኩሪያ። አራተኛ ላይ ቤንጃሚን ሜንዲ ከሞናኮ ወደ ሲቲ ያደረገው የ66 ሚሊዮን ዶላር የሚጠቀስ ነው። ቤን ቺልዌል ከሌስተር ወደ ቼልሲ በ55 ሚሊዮን ዶላር መዘዋወሩ ይታወቃል። አልቫሮ ካሬራስ ከቤኔፊካ ወደ ሪያል ማድሪድ በ57 ሚሊዮን ዶላር ያደረጉ ዝውውር እንደዚሁ ከውዶቹ መካከል የሚጠቀሱ ናቸው። ሪያል ማድሪድ ከአንድ ዓመት ባነሰ ጊዜ ውስጥ አልቫሮ ካሬራስን በ50 ሚሊዮን ዩሮ በመግዛት የክለቡ ውድ የግራ ተከላካይ አድርጎት የነበረ ቢሆንም የ23 ዓመቱ ተጫዋች በበርናቦ በነበረው አለመረጋጋት የሰለባ የሆነ ተጫዋች ነው። ካሬራስ ቦታውን በፈረንሳይ ፌርላንድ ሜንዲ ከማጣቱም በላይ በልምምድ ሜዳ ላይ ከቡድኑ አጋር አንቶኒዮ ሩዲገር ጋር ግጭት ውስጥ መግባቱ በክለቡ ውስጥ ያለውን መቃወስ አመላካች ነበር። ማድሪድ አዲሱን ፈራሚ ኩኩሪያን ለማስመዝገብ ሲል ካሬራስን፣ ፍራን ጋርሲያን ወይንም በተደጋጋሚ የሚጎዳውን ፌርላንድ ሜንዲን ሊሸኝ እንደሚችል ይገመታል። ሆኖም ክለቡ ለአሰልጣኝ ጆዜ ሞሪኒዮ የሚፈልጉትን ተጫዋቾች ለማቅረብ ቁርጠኛ እርምጃ እየወሰደ ይገኛል። ከዛው ከሪያል ማድሪድ መረጃ ሳንወጣ ሳሚ ከዲራ የሞሪኒዮ ረዳት በመሆን ወደ ሪያል ማድሪድ ሊያመራ እንደሆነ እየተነገረ ነው የሚገኘው። ዲያሮ አስ ይዞት በወጣው መረጃ መሰረት የቀድሞው የሪያል ማድሪድ አማካይ ሳሚ ከዲራ በሳንቲያጎ በርናቦ የሞሪኒዮ አዲስ የአሰልጣኝ ስብስብ ውስጥ ሊካተት መሆኑ ተነግሯል። ፖርቹጋላዊ አሰልጣኝ ጆዜ የቀድሞ ተጫዋቹ የነበረውን ጀርመናዊ ከዲራን በስራ አስፈጻሚነቱ ስብስብ ውስጥ ለማካተት ስላለፉት ጥቂት ቀናት ውይይት ሲያደርጉ የቆዩ ሲሆን ከዲራ በአሁኑ ሰዓት ጥያቄውን እያመዛዘነ ይገኛል ተብሏል። ከዲራ ሞሪኒዮ ለቦታው የሚፈልገውን መስፈርት ሙሉ በሙሉ ያሟላል። የሞሪኒዮ የቴክኒክ ቡድን 5 ታማኝ ረዳቶችን የሚይዝ ቢሆንም ፖርቹጋላዊ ታክቲሽያን በቀሪው አንድ ክፍት ቦታ ላይ የቀድሞው የሪያል ማድሪድ ተጫዋች የነበረውን ሰው ለመሾም ከፍተኛ ፍላጎት አለው። ለዚህ ሹመት እንደ አንድ እንቅፋት ሊጠቀስ የሚችለው የኬዲራ የአሰልጣኝነት ልምድ ማነስ ነው። ጀርመናዊ ኮከብ ከተጫዋችነት ዘመኑ ማብቂያ በኋላ በሀገሩ የቴሌቪዥን ተንታኝ በመሆን ስኬታማ ጊዜን እያሳለፈ ነው የሚገኘው። እንዲያውም በቅርቡ ሪያል ማድሪድ ከባየር ሙኒክ ጋር ያደረገውን የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ በበርናቦ በመገኘት በኮሜንታሪነት ሰርቷል። አብሮ ተንታኝ በመሆን ጀርመናዊ አማካይ እንደ አውሮፓውያን አቆጣጠር በ2010 ጆዜ ክለቡን በተረከቡበት በዚያው ተመሳሳይ ክረምት ነበር ማድሪድን የተቀላቀለው። ሁለቱ የስፖርት ባልደረቦች ሞሪኒዮ በበርናቦ በቆዩባቸው 3 የውድድር ዓመታት አብረው ሰርተዋል። በስፔን ዋና ከተማ በቆየባቸው 5 የውድድር ዓመታት ኬዲራ በአማካይ ክፍል ውስጥ ጠንካራና ተመራጭ ተጫዋች መሆኑን ያስመሰከረ ሲሆን ለክለቡ በአጠቃላይ 161 ጨዋታዎችን አድርጎ የላሊጋ የኮፓ ዲላሬና የስፔን ሱፐር ካፕ ዋንጫዎችን ማንሳት ችሏል። በተለይም በ2011-12 የውድድር ዘመን ሪያል ማድሪድ በታሪካዊ የነጥብ ብልጫ የባርሴሎናን የሀገር ውስጥ የበላይነት እንዲያበቃ ሲያደርግ የቡድኑ ቁልፍ አካል ነበር። ይህ የክለቡ ባህልና የሞሪኒዮ አሰራር ያለው ጥልቅ ግንዛቤ ለቦታው ተፈጥሯዊ ተስማሚ እንደሚያደርገውም እንደዚሁ እየተነገረ ይገኛል። ከዛ ውጭ የናፖሊን ተጫዋች የፍራንክ ዛምቦ አንጊሳን ጉዳይ እንመልከት። ከጣሊያን የሚወጡ መረጃዎች እንደሚያመለክቱት የካሜሮን ብሔራዊ ቡድን አማካይ አንድሬ ፍራንክ ዛምቦ አንጊሳ በስታዲዮ ማራዶና የኮንትራት ዘመኑ ሊያበቃ 1 ዓመት ብቻ እየቀረው አማራጮችን እያጤነ ይገኛል። በዚህ ምክንያት ወኪሎቹ ናፖሊ ለተጫዋቹ የለጠፈውን የዝውውር ዋጋ እንዲያሳውቃቸው ጠይቋል። የ30 ዓመቱ አማካይ አንጊሳ ናፖሊ በ2022/23 እና 2024/25 የሴሪያ ዋንጫዎችን ሲያሳካ ወሳኝ ሚና የተጫወተ ቢሆንም አሁን ግን ወደ ኮንትራቱ የመጨረሻ 12 ወራት እየተቃረበ በመሆኑ ይህንን እድል ተጠቅሞ ወደ ሌላ ተወዳዳሪ የአውሮፓ ክለብ ለመዘወር ይፈልጋል። በካልቺዮ መርካቶ በኩል የወጡ ዘገቦች እንደሚያሳዩት የገንዘብ ጥያቄው መቅረብ የቀድሞ የፉልሃም አማካይ በዚህ ክረምት ከሴሪአ ለመልቀቅ በቁርጠኝነት እያሰበ መሆኑን ማረጋገጫ ነው። ናፖሊ በበኩሉ ኮንትራቱ ሊጠናቀቅ 1 ዓመት የቀረውን አንጊሳን አሳልፎ ለመስጠት የ20 ሚሊዮን ዩሮ ክፍያ እንደሚፈልግ የወጡ ዘገቦች ያሳያሉ። አንጊሳ ባለፈው ህዳር ወር ላይ በደረሰበት ከባድ ሃምስትሪንግ ጉዳት ምክንያት እስከ መጋቢት መጀመሪያ ድረስ ከሜዳ ርቆ የነበረ ሲሆን በዚህም ሳቢያ በዘንድሮ የሴሪያ ውድድር ዘመን መሳተፍ የቻለው በ18 ጨዋታዎች ላይ ብቻ ነው። ከተለያዩ የፕሪሚየር ሊጉ ክለቦች ጋርም ስሙ እየተነሳ ይገኛል። ይህ ተጫዋች በዘንድሮ የክረምት የዝውውር መስኮት የማል ክፍላቸውን ለማጠናከር እየሰሩ የሚገኙት አርሰናሎች አሁንም በሁሉም የውድድር መድረኮች ላይ በብቃት መፎካከር የሚችል ጥልቅና ጥራት ያለው ስብስብ ለመገንባት ቁርጠኛ ናቸው። በቅርብ ሳምንታት ውስጥ መድፈኞቹ ስማቸው ከበርካታ አማካዮች ጋር ተያይዟል። ከነዚህ መካከል የኒውካስል ዩናይትዱ ጣሊያናዊ ኮከብ ሳንድሮ ቶናሊ አንዱ ሲሆን አርሰናል እድሉን ካገኘ ወደ ሰሜን ለንደን ሊያመጣው እንደሚፈልግ ይነገራል። ነገር ግን ኒውካስሎች ለተጫዋቹ የጠየቁት 100 ሚሊዮን ፓውንድ ዋጋ ለዝውውሩ ትልቅ እንቅፋት ሆኗል። በተጨማሪም አርሰናል ማንቸስተር ዩናይትድ ቀዳሚነቱን ከመውሰዱ በፊት ለዌስትሃሙ ማቲያስ ፈርናንዴዝ ጥያቄ አቅርቦ የነበረ ሲሆን የሮማው ፈረንሳይ አማካይ ማኑ ኮኔም በዝውውር ውስጥ ያለ ተጫዋች ነው። ይሁን እንጂ ቅድም እንዳነሳሁት የአርሰናል አይኖች አሁን ያረፉት በፈረንሳይ እግር ኳስ ውስጥ ትልቅ ተስፋ ከተጣለባቸው ወጣቶች አንዱ በሆነው የሊሉ አማካይ አዩብ ቡአዲ ላይ ነው። የስካይ ስዊዘርላንድ ጋዜጠኛ ሳሻ ታቮሌሪ እንደዘገበው አርሰናል የ17
የ27 ዓመቱን አማካይ ለማስፈረም ከጀርባ ሎራ ሲሰራ ቆይቷል። በክለቡና በተጫዋቹ ወኪሎች መካከል ያለው ግንኙነት ከተጠናቀቀው ዓመት መጀመሪያ ጀምሮ የነበረ መሆኑም ተገልጿል። ይህ ረጅም ግንኙነት የሚያሳየው ተጫዋቹ ለአርሰናል ተራ የዝውውር ኢላማ አለመሆኑን ነው። በሊግ ዋን አስደናቂ ብቃቱን እያሳየ የሚገኝ ሲሆን በእድሜው ወጣት ቢሆንም ያለው የቴክኒክ ብቃት መረጋጋትና ብስለት የአውሮፓ ታላላቅ ክለቦችን ትኩረት ስቧል። ሌላው ማንቸስተር ዩናይትድ የክረምት የዝውውር መስኮት በይፋ ከመከፈቱ በፊት አዲስ የክንፍ መስመር ተጫዋች ለማስፈረም ንግግር መጀመሩ ተሰምቷል። የሚፈለገው ተጫዋች አሁን ካለበት ክለብ ለመልቀቅ ፍላጎት እንዳለውም ተገልጿል። ዩናይትድ በዋናነት ያው የአማካይ ክፍል ተጫዋቾችን ለማስፈረም በትኩረት እየሰሩ ቢሆንም ሌሎችንም የሜዳ ክፍሎች ለማጠናከር እያሰቡ ነው። ካሲሚሮ ከክለቡ እንደሚለቅ መረጋገጡን ተከትሎ በአዲስ የዝውውር መስኮት ለአማካይ ክፍል ተጫዋቾች ቅድሚያ መስጠት የክለቡ ዋነኛ ግብ ነው። ነገር ግን ዩናይትድ ምናልባት ከአንድ በላይ የአማካይ ክፍል ተጫዋቾችን ዝውውር ካጠናቀቀ በኋላ ትኩረቱን ወደ ሌሎች ቦታዎች እንደሚያዞር ይጠበቃል። አሁን ባለው መረጃ መሰረት ክለቡ አዲስ አጥቂ ለማምጣት ወደ ገበያ የገባ ይመስላል። ተጫዋቹ ወደ ኦልድ ትራፎርድ ለማምጣት ንግግሮች አሉ። ቲም ቶክ ባወጣው ዘገባ መሰረት ዩናይትድ የፔዥውን የክንፍ ተጫዋች ብራድሊ ባርኮላን በክረምቱ የዝውውር መስኮት ለማስፈረም ንግግር ጀምሯል። ይህ ፈረንሳይ ኢንተርናሽናል በቻምፒየንስ ሊግ የግማሽ ፍጻሜና የፍጻሜ ጨዋታዎች ላይ በቋሚነት ባለመሰለፉ ቅር በመሰኘቱ ፔዥ መልቀቅ እንደሚፈልግ አረጋግጧል። ዩናይትድ ለዚህ ፈረንሳዊ ኮከብ ፍላጎት ካላቸው በርካታ ክለቦች መካከል አንዱ ሲሆን ስለ ተጫዋቹ ወቅታዊ ሁኔታ መረጃ ለማግኘት ንግግሮች እየተደረጉ ይገኛሉ። ይሁን እንጂ የዝውውር ፉክክሩ ቀላል እንደማይሆን ተገልጿል። ባየር ሙኒክ፣ ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ፣ ኢንተርና ናፖሊ ከተጫዋቹ ወኪሎች ጋር ንግግር እያደረጉ በመሆኑ በክረምቱ ጠንካራ የገበያ ፉክክር ይጠብቃቸዋል። ከዛ በተጨማሪ ከራሱ ከእንግሊዝ ፕሪሚየር ሊግ ክለቦች ጭምር ዩናይትድ ከባድ ፈተና እንደሚጠብቀው ነው የተነገረው። የኮሞ ክለብ ስካውት የሆነው ቤን ማርቲንሰን ባርኮላን ከዓለማችን ምርጥ የክንፍ ተጫዋቾች አንዱ ሲል ገልጾታል። ተጫዋቹ ለፔዤ እና ለፈረንሳይ ብሔራዊ ቡድን እያሳየ ካለው ድንቅ ብቃት አንጻር ይህ መባሉ ምንም አያስደንቅም። ዩናይትድ ይህንን ወጣት አጥቂ በዚህ ክረምት ወደ ኦልድ ትራፎርድ ማምጣት ከቻለ በተለያዩ የአጥቂ መስመር ቦታዎች ላይ ከፍተኛ ብቃት ማሳየት የሚችል በመሆኑ ለክለቡ ትልቅ ለውጥ የሚያመጣ ዝውውር ይሆናል። ባርኮላ ወደ ክለቡ ከመጣ በዩናይትድ ቤት የቋሚ ተሰላፊነት ቦታን በቀላሉ እንደሚያገኝ ይገመታል። ተጫዋቹ ራሱ ፔዤን ለመልቀቅ በመፈለጉ ዝውውሩ ክፍት ይሆናል። በሌሎች ክለቦች ባለው ከፍተኛ ፍላጎት ምክንያት ግን ፉክክሩ ከባድ ሊሆን ይችላል። ግን ማንቸስተር ዩናይትድ ለቀጣዩ የቻምፒየንስ ሊግ ውድድር ማለፉን ማረጋገጡ ተጫዋቹን ለማስፈረም በሚደረገው ፉክክር ውስጥ የተሻለ እድል እንዲኖር ያደርገዋል እየተባለም ይገኛል። ሌላው ማንቸስተር ዩናይትድና ሩበን አሞሪምን ወዳገናኘው መረጃ ስናመራ ፖርቹጋላዊ አሰልጣኝ ሩበን አሞሪም የጣሊያኑን ክለብ ኤሲ ሚላንን በዋና አሰልጣኝነት ለመረከብ መቃረባቸውን ተከትሎ የቀድሞ ክለባቸው ማንቸስተር ዩናይትድ እስከ 16 ሚሊዮን ፓውንድ የሚደርስ ከፍተኛ የገንዘብ እፎይታ ሊያገኝ እንደሚችል ተዘግቧል። የ41 ዓመቱ አሰልጣኝ ከኦልድ ትራፎርድ ከተሰናበቱ ግማሽ ዓመት ገደማ በኋላ አሁን ላይ በሳንሲሮ የማስሚሊያኖ አሌግሪን ቦታ ለመተካት ዋነኛ እጩ ነው ብቅ ብሏል። ሩበን አሞሪም በታህሳስ ወር ላይ ክለቡን በበላይነት ከሚመሩ አካላት ጋር አለመግባባት ውስጥ መግባታቸውን ተከትሎ እና በ11 ጨዋታዎች 3 ድል ብቻ በማስመዝገብ ቡድኑን በደረጃ ሰንጠረዡ 6ኛ ላይ አስቀምጠው ከማንቸስተር ዩናይትድ መሰናበታቸው ይታወሳል። እሱን ተክቶ የመጣው ማይክል ካሪክ ግን ቡድኑን 3ኛ ደረጃ ላይ በማስቀመጥ ወደ ቻምፒየንስ ሊግ ማሳለፍ መቻሉ የአሞሪም ስንብት ትክክለኛ ውሳኔ እንደነበር አስመስክረዋል። ከዩናይትድ ስንብት 5 ወራት በኋላ አሞሪም በማርኮ ሲልቫ ምትክ ፉልሃምን የመረከብ እድል ቢኖረውም የለንደኑ ክለብ ግን በምትኩ አልቫሮ አርቤሎአን መቅጠር መርጧል። ይሁን እንጂ አሞሪም በዚህ ክረምት ኤሲ ሚላንን ለመረከብ መስማማቱን ተከትሎ በፍጥነት ወደ አሰልጣኝነቱ ዓለም ይመለሳል ተብሎ ይጠበቃል። አሞሪም ከማንቸስተር ዩናይትድ ጋር የነበረው ውል 18 ወር እየቀረው ነበር የተሰናበተው። ታዋቂው ጋዜጠኛ ቤን ጃኮብስ እንደዘገበው ከሆነ ፖርቹጋላዊ አሰልጣኝ የሚላን ኃላፊነት የሚረከብ ከሆነ ማንቸስተር ዩናይትድ ከፍተኛ የገንዘብ ወጪ ያድናል። ዩናይትድ አሞሪምንና የአሰልጣኝ ቡድናቸውን ሲያሰናብት እስከ 16 ሚሊዮን ፓውንድ የሚደርስ የካሳ ክፍያ ለመክፈል ተስማምቶ የነበረ ሲሆን ከዚህ ውስጥ 15 ሚሊዮን ፓውንድ የሚሆነው ለአሞሪም ብቻ የሚከፈል ነበር። ነገር ግን እንደ ጋዜጠኛው ዘገባ ከሆነ አሞሪም አዲስ ይፋ ስራ እንደጀመሩ ዩናይትድ የሚከፍላቸው የካሳ ክፍያ ሙሉ በሙሉ ይቋረጣል። የአጋጣሚ ክለቡን በባለቤትነት ለሚመራው የኢኒዮስ ግሩፕ ወሳኝ በሆነ ወቅት ላይ ትልቅ የፋይናንስ እገዛ ያደርጋል እየተባለ ነው የሚገኘው። የእንግሊዝ የክረምት የተጫዋቾች ዝውውር መስኮት በይፋ ሊከፈት ጥቂት ቀናት በቀሩበትና ክለቡ እስከ 2031 ለማጠናቀቅ ያቀደውን ግዙፍ የስታዲየም ግንባታ ፕሮጀክት በጀመረበት በዚህ ወቅት ይህ የተገኘው ገንዘብ እፎይታ ለዩናይትድ እጅግ ጠቃሚ እንደሚሆንም እየተነገረ ይገኛል። ሌላው በማንቸስተር ዩናይትድና ቼልሲ የሚፈለገው ፌሊክስ ኒሜቻ ለጀርመን አስደናቂ የመክፈቻ ግብ አስቆጥሯል። የጀርመን ብሔራዊ ቡድን የ2026 የዓለም ዋንጫ ውድድሩን በአስደናቂ ሁኔታ ጀምሯል። ጨዋታው በጀመረ በ6ኛው ደቂቃ ላይ ፌሊክስ ኒሜቻ ባስቆጠረው አስደናቂ ጎል በኩራካው ላይ ቀዳሚ መሆን ችለው ያው ጨዋታውንም 7-1 አሸንፈዋል። የቦሩሲያ ዶርትሙንዱ አማካይ የጀርመንን የክህሎት ጥልቀት ባሳየ ግሩም የቡድን ጨዋታ ስታዲየሙን ገና በጊዜ አስጨብጭበዋል። ይህ የመክፈቻ ግብ ሊገኝ የቻለው ከሊቨርፑል ኮከብ ፍሎሪያን ቨርዝ ጋር በተደረገ ፈጣንና
ፈጣንና ማራኪ ቅብብል ነበር። ንሜቻ በተጋጣሚ ሜዳ ክፍል ላይ ኳስን እንደተቆጣጠረ ወዲያው ቪርዝን ፍለጋ ተንቀሳቀሰ። ሁለቱ የመጫወቻ ስልት ቀማሪዎች የክሮካዋትን ተከላካዮች ሙሉ በሙሉ በማፈራረስ ፈጣንና በደመ ነፍስ የተመራ አንድ ሁለት ቅብብል አድርጓል። ቪርዝ ኳሷን የቅጣት ምት ክልል ጠርዝ ላይ ለነበረው ኒሜቻ መልሶለት የዶርትሙንዱ ኮከብ ምንም ሳያቅማማ ኳሷን በአየር ላይ በመምታት በድንቅ ሁኔታ ጠምዝዞ በግብ ጠባቂው ቀኝ የላይኛው ማዕዘን ቶፕ ኮርነር ሊያሳርፏታል። የክሮካዋ ግብ ጠባቂ ኳሷ መረቡ ላይ ስታርፍ ከመመልከት ውጭ ምንም ማድረግ አልቻለም። የኒሜቻ ብቃት በክለቡ የወደፊት ቆይታው ዙሪያ የሚናፈሰውን ከፍተኛ ጭምጭምታ ይበልጥ እንዲጋጋል አድርጎታል። የቦሩሲያ ዶርትሙንድ ኮከብ በአሁኑ ወቅት አስደናቂ ብቃት ላይ የሚገኝ ሲሆን አፈጻጸሙም የአውሮፓ ታላላቅ ክለቦችን ትኩረት ስቧል። በተለይም የፕሪሚየር ሊጉ ክለቦች ቼልሲና ማንቸስተር ዩናይትድ በክረምት የዝውውር መስኮት ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው ተገልጿል። የስታንፎርድ ብሪጅና የኦልትራፎርድ የመልማዮች ቡድን አባላት ይህንን የ25 ዓመት አማካይ በቅርብ ርቀት እየተከታተሉት እንደሆነ ይታወቃል። የተጫዋቹ አካላዊ ጥንካሬ፣ ታክቲካዊ ብስለትና በስድስተኛው ደቂቃ ግብ ላይ ያሳየው ቴክኒካዊ ብቃት የአጥቂ ክፍላቸውን ለመገንባት ለሚፈልጉ ክለቦች ቀዳሚ ኢላማ ያደርገዋል። ዶርትሙንድ ከፍተኛ የገንዘብ ጥያቄ እንደሚቀርብለት እየተጠባበቀ ባለበት በዚህ ወቅት የኒሜቻ የገበያ ዋጋ በዓለም ዋንጫው መድረክ ላይ እየናረ ይገኛል። እንደ ቪርዝ ካሉ ተጫዋቾች ጋር በመሆን እንደዚህ ያሉ አስደናቂ ክስተቶችን መፍጠሩን ከቀጠለ ተጫዋቹ በጣም ወደሚፈልገው የፕሪሚየር ሊግ ቡድን ሊያመራ እንደሚችልም እየተነገረ ይገኛል። ያው በዓለም ዋንጫው ጀርመን በሰፊ ጎል አሸንፋለች። ጀርመን የዓለም ዋንጫ ጉዞዋን አዲስ ተሳታፊዋን ኩሩሳኦን ከጨዋታ ብልጫ ጋር 7-1 በሆነ ሰፊ ውጤት ማሸነፍ ችላለች። ሃቨርዝ በጨዋታው 2 ጎል አስቆጥረዋል። ንሜቻ፣ ኡንዳፍ፣ ሙሴላ፣ ሽሎተርቤክና ብራውን የጎሎቹ ባለቤቶች ናቸው። ጀርመን 7 ግቦችን ስታስቆጥር 6ቱ በተለያዩ ተጫዋቾች መቆጠር ችሏል። የጀርመን ብሔራዊ ቡድን በዓለም ዋንጫው ታሪክ ብዙ ጎል 239 ጎሎችን ያስቆጠረ ቀዳሚው ብሔራዊ ቡድንም ሆኗል። ባየር ሙኒክ ደግሞ እንደ ክለብ በዓለም ዋንጫው ተጫዋቾቹ ብዙ ጎል ያስቆጠሩለት ክለብ መሆኑን እንደዚሁ ችሏል። በቀጣይ ጀርመን ከኮትዲቯር ትጫወታለች። ኩሩሳኦ ደግሞ ከኤኳዶር ጋር የምድብ ሁለተኛ ጨዋታቸውን እንደሚያደርጉም ይጠበቃል። 7-1 በተጠናቀቀው ጨዋታ ደግሞ የጨዋታው ኮከብ በመሆን ካይ ሃቨርዝ ተመርጧል። 2 ግቦችን አስቆጥሯል። 4 የጎል ሙከራዎችን አድርጓል። 2 ኢላማቸውን የጠበቁ ሙከራዎችን እንደዚሁ አግኝቷልና በሁስኮር 9 ሬቲንግ የተሰጠው ተጫዋች ሆኗል። ካይ ሃቨርዝ በዓለም ዋንጫውም ከጀርመን ብሔራዊ ቡድን ጋር በጣም አስደናቂ እንቅስቃሴ እያደረገ ይገኛል። ከስፖርት ላውንጅ ለሳቱ ያዘጋጀናቸው መረጃዎቻችን እነዚህን ይመስላሉ። ታዲያ መረጃዎቻችንን ከወደዳችሁ ቤተሰቦቻችን በየዕለቱ እንደዚህ አይነት መረጃዎችን በላውንጃችን እንድናቀርብ ሰብስክራይብ ማድረግ እንዳይረሳ። ስለተከታተላችሁንና ስለምታበረታቱን እጅግ አድርገን እናመሰግናለን። በያላችሁበት ሰናይ ጊዜን ተመኘን።